የአራት ወር ነፍሰ ጡር ሆኜ ነው ባለቤቴ የሞተ። ያው ህፃናን ወልጄ ሳምንት ሳልተኛ ነው ስራ የጀመርኩ። የሰው ቤት እንጀራ እየጋገርኩኝ ሌጥ እያቦካው እስከዚህ ሰዓት ድረስ አልበላው አልጠጣው። ጌታ በሚያውቅ ሻይና ዳቦ የተሰጠኝ ሻውን ጠጥቼ ነው ዳቦውን ይዤ የመጣው። ከዛም ታላቅ ልጄ ትምህርት ቤት ሊሄድ ሲል ዩኒፎርም ነው ያወጣለሁ፣ ግማሽ ብሩን ዱቤ አርገ ግማሹን ከፍያ አወጣለሁ። ኢየሱስ ትምህርት ቤት ሄደ። ደከመኝ በቃ። ራቡን በአንድ በኩል ጥማቱን በአንድ በኩል እሳቱን በአንድ በኩል እኔን ገደለኝ። ወደ መታራ ነው ተወልዴ ወደዛ እንዳለ እናት አባቴ የሌሉ ቦታ ላይ የት ሄዳለሁ ብዬ አዲስ አበባ መርካቶ ጫማ የምትነግድ እህት ያለች የሷ ስጦታ ነው። እሷን አመስግኛት። ራብ ይዞኝ ራቤን የምችል ጥማት ይዞኝ ጥማቴን የምችል ሰው ነኝ። የቤት ኪራዩን ለቀለብ ሁሉ እኔን አፈርድሜ እያበላኝ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። እኔ ቃል የለኝም። እግዚአብሔር ጸጋውን ያብዛልሽ። እግዚአብሔር ከአንቺ ጋር ይሁን። እሺ አሜን። እሺ ተባረኩ። አሜን። አንዳንድ ጊዜ ድንገት የሚሆኑ ነገሮች እጅግ በጣም ልብ ይሰብራሉ። ባለፈው ሳምንት በከምባታ ዞን በሃንገጫ ወረዳ ድንገት በተከሰተው ናዳ ምክንያት 2 ሰዎችን እናትና ልጅ በሞት አጥተናል። ለዘመናት ያፈሩት ሀብት ንብረት ቤታቸው ሙሉ በሙሉ ወድሟል። እንደዚህ አይነት ተራራማ አካባቢ የምትኖሩ እህት ወንድሞቼ ጥንቃቄ እንድታደርጉ። ከላይ መጣውም ከቤት የፈረሰውም በላቸው ላይ ግርግዳም ጭምር ተጭኖ ነበር። ግርግዳ አፈርሰው አፈራንስተው ቆፍሮ ነው ያገኙት። ይህንን ቤተሰብ ድጋፍ ለማድረግ በራሳቸው ስም የተከፈተው የኢትዮጵያ ንግድ ባንክ አካውንት የአቅማችሁን ሁሉ ድጋፍ እንድታደርጉና ይህንን ቪዲዮ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ መልካም ትብብር እንድታደርጉ አደራ እላችኋለሁ። ይህኛው ገንዘብ ውጭ ሀገር የሚኖሩ የጸሎት ህብረት ለናንተ አይዟችሁ እግዚአብሔር ያጽናችሁ ብለው የላኩት አደራ ነው። እናቴ እማ ቆሎ ተደፍቶ ነው። አንዴ እስቲ መኪና ውስጥ ግቡ እናወራለን። ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው። እሺ አዙሩን ተረባተናል። ይሄንን ከመንገድ ላይ የተደፋውን ለቅሞ ነው? አላቀምኩም። እዛ ተጀመረ። እዛ የተበተነው ምን ያህል ብር ይሆናል ብትሸጠው? አንድ 60 ብር 70 ብር የምሸጠው ነው። አሁን እኛ ብር ብንሰጥዎት ምንድን ነው የሚያደርጉበት? ይሄ ልጋዝቻ ያናገዳሉ። ለዛ ስራ ምን ያህል ብር ያስፈልጋል? አንድ 2000 ያስፈልጋል። 2000 ብር? ይሄኛው 10,000 ብር ነው። ከዚህ ጋር 20,000 ብር ነው። እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ። እነሱን ይመርቋቸው። ለነም ሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ። አሜን። ጋር ይስጥልኝ። አሜን። ተዘይ ወደ ይመርቅ። አሜን። እናቴ እስከ ሰፈር እኛ በመኪና እንሸኘውት። እሺ እዚህ ነው የሚወርደው። እዚህ እኔ አለምቶ ደስታ ነው። ሌላ ጊዜ መነገና ሰላም ያገናኘን። እሺ እኔ እናት በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍር ያለው ማንንም ሰው ባያቅና ባይሰማ በጣም ደስ ላይ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ
ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ።